ሰላም ሰላም፣ ውድና የተከበራችሁ የኤስ 12 ግሩፕ አባላቶች እንዴት ናችሁ? እንደምን ቆያችሁ? እንዲሁም ደግሞ የዩቲዩብ ፋሚሊዎቼ ዛሬ አንድ ነገር ነው ማሳያችሁ ምንድነው እዚህ ሀላ ፕላትፎርም ላይ ኤጀንት ሆናችሁ የወጣችሁ ልጆች በምን መልኩ ነው ሰውን ኢንቫይት የምናደርገው የሚለው ነው ትልቁ አደናጋሪው ስራ። ስለዚህ ይህንን ነገር እንዴት ነው ኢንቫይት እንዴት አድርጋችሁ ኢንቫይት እንደምታደርጉ እንዲሁም ደግሞ እናንተን ፎሎ አድርገው በእናንተ ሊንክ የመጡ ልጆች በምን መልኩ እንደምታገኟቸው አጠር ባለ ቪዲዮ አሳያችኋለሁ። ተከተሉኝ። በመጀመሪያ ደረጃ ፕላትፎርሙ ይሄ ነው። ይኸውላችሁ ይሄንን ክሊክ ታደርጋላችሁ። ገባን ወደ ውስጥ ማለት ነው። ከዛ በዚህ መልኩ ይከፍትልናል። በዚህ መልኩ ከከፈተልን በኋላ አሁን የመጀመሪያ ስራችን ምንድነው የሚሆነው? ሚ ወደሚለው ነው የምንገባው ማለት ነው። ሚ የሚለው ጋር ያው ሁላችሁም ታውቁታላችሁ። ሚ የሚለው ጋር ገባን። ከዛ በኋላ ምንድነው የምናደርገው? ኤጀንሲ የሚለው ውስጥ ነው የምንገባው። ሳብ እናደርገዋለን። ኤጀንሲ የሚለውን ፈልገን እንገባለን። ኤጀንሲ ያው እዚህ ጋር ነው ያለው። እዚህ ጋር እንገባለን ማለት ነው። ከገባን በኋላ እዚህ ጋር ነው የምንነካው። እቺን ነው የምንነካው ማለት ነው። እዛ ጋር ከገባን በኋላ በድጋሚ ምን ይመጣልናል? እቺ ትመጣልናለች። እቺኛዋን ክሊክ እናደርጋታለን ማለት ነው። እንደዚህ ኮፒ እናደርጋትና ከዛ በኋላ ባክ ብለን ነው የምንወጣው ማለት ነው። ይሄ ለኢንቫይት ለማድረግ ነው ይሄኛው። ሁለተኛው ደግሞ ፎሎ ያደረጓችሁ ሰዎች እንዴት አግኝታችሁ ማውራት እንደምትችሉ ላሳያችሁ ነው። አሁንም መገቡት እንደቀደሙ እንትኑ እዚህ ውስጥ ነው መገቡት። እዚህ ውስጥ ገባን። ከዛ በኋላ ምንድነው የምናደርገው? እዚህ ውስጥ ነው የምንገባው። እዚህ ጋር ከገባን በኋላ እዚህ ውስጥ ገባን። በዚህ መልኩ እናገኛቸዋለን ማለት ነው። ከዛ አሁን እነዚህ እንደዚህ ተከታታይ መደዳ ያሉት ምንድነው እኔን ፎሎ አድርገውኝ የኔ ሊንክ ይዞ የመጡ ናቸው ማለት ነው። ከዛ ምንድነው የምታደርጉት እናንተ? እዚህ ጋር ትልቁ ስራ እዚህ ጋር ምንድነው እዚህ ቻት የምትለው ውስጥ ትገባላችሁ። አንድ ውስጥ ማለት ነው። አንድ ውስጥ ትገባላችሁ። ከገባው በኋላ እዚህ ጋር ስራዬ ምንድነው የሚሆነው መሰላችሁ? ሁለት ነገር ነው ማድረገው። አንደኛው እዚህ ጋር ዌልካም ወይም ሃይ የሚለውን እጽፍላችኋለሁ። የመጀመሪያው ይሄንን ከጻፍኩ በኋላ መልሼ ምን አደርጋለሁ? እዚች ጋር መጣና ከነካሁት በኋላ ማለት ነው። ይሄንን ከነካሁት በኋላ አሁን እዚህ ጋር ሃይ ወይ ደግሞ ዌልካም ብዬ ከጻፍኩኝ በኋላ ምንድነው ማድረገው? እቺኛዋን ነው መነካት። እቺኛዋን እነካታለሁ ማለት ነው። እንደዚህ አድርጌ እነካታለሁ። ከዛ እዚህ ጋር ምን ምትላለች? ቤተሰብ እዚህ ጋር ፎሎ አሁን እኔ እዚህ ጋር ፎሎ ስላደረኩት ነው ይሄን ፔጅ ማለት ነው። ስለዚህ እናንተ ፎሎ ካላደረጋችሁ እዚህ ጋር አሁን ለምሳሌ እኔ ልንካውና አንፎሎ ላድርግ። ይኸው አያችሁት አይደል? እዚህ ጋር አሁን ፎሎ አላደረኩትም። እሺ ይኸው አሁን እቺን ስነካት ደግሞ ታያላችሁ። ይኸው ፎሎ አደረኳት ማለት ነው። ፎሎ ካደረካቱ በኋላ ወደ ኋላ ባክ ብዬ ስወጣ ቅድም ዌልካም ብዬ ጽፌ የለም። ካልሆነም ደግሞ ፎሎ አድርጋችሁ ዌልካም ማለት ትችላላችሁ። ከዛ ይሄንን ሰው የቱ ጋር ነው የምታገኙት ነው አሁን ትልቁ ጨዋታ። እዚህ ጋር እንደዚህ ቻት ካደረጋችሁ በኋላ በምን መልኩ ነው ሼር የምታደርጉለት? ይሄንን ሰውዬ ትወጣላችሁ፣ ከዚህ ቦታ ትወጣላችሁ። አሁን ወደ ራሳችሁ ፔጅ ትመለሳላችሁ። ሩም በሚለው ነክታችሁ ማለት ነው። ሩም ማለት ይሄ ነው። እሺ ሩም ማለት ለማታውቁት ይሄ ነው። ሚ ምንድነው? ይሄ ነው። ሜሴጅ ይሄ ነው። ሞመንት ይሄ ነው። እሺ ከዛ የምንገባው ወዴት ነው? ወደ ሚ ወደሚለው ነው ማለት ነው። ሚ የሚለው የት ነው ብያችኋለሁ። ሚ የምትለው እቺ ናት ብያለሁ። እዚህ ጋር እንገባለን ማለት ነው። ሶሪ ይሄ ወደ ራሴ ፔጅ ገባሁ። ወደ ራሴ ፔጅ ከገባሁ በኋላ እሺ ገባሁ። ከገባሁ በኋላ እዚህ ጋር ምንድነው የሚሆነው? ቀጥታ መጣና ያው እዚህ ጋር ነው እንትን ማለት ነው። እቺ ሼሯን ነው መነካው ማለት ነው። ለድምጼ ግን በጣም ሶሪ እሺ። እንቅልፍ ጨርሰን ስቺ ነው። እቺን ነካና ቀደም ፎሎ ያደረኳቸው ልጆች እዚህ ጋር በተከታታይ ያመጣልኝ ማለት ነው። አያችሁ አይደለ?
በተከታታይ ይኸው እዚህ ጋር እንደምታዩዋቸው አምጥቶልኛል ማለት ነው። ምን ማለት ነው? ይሄ እነዚህ የምታዩዋቸው እንዳለ ሼር ያደረኩላቸው ማን ነው ቻት ያደረኩላቸው ፎሎ ያደረኩላቸው ናቸው። እነዚህ ሼር ማድረግ ነው። ለምሳሌ አንዱን አድርጌ ላሳያችሁ። ለምሳሌ ይሄንን የመጀመሪያውን ስነካላችሁ እዩ፣ እቺኛውን ስነካላችሁ አሁን እንደ ሼር እንደማድረግላት ይሄ ነጭ ነው። በቃ አሁን ሼር አድርጌላታለሁ። ኦንላይን ካለች ቀጥላ እኔ ቤት ትመጣለች ማለት ነው። በዚህ መንገድ ሰዎቻችሁን መፈለግ ትችላላችሁ ውዶቼ። ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት በማድረግ አበረታቱኝ። አመሰግናችኋለሁ።